እግዚአብሔርን ሁሌ መለምነው እኔ ነግሬሃለሁ እናት አባት አልነበረኝም እናት አባት የለኝም ስልክ ራሔል ጌቱ ዛሬ በመላው ዓለም በዜማዎቿ የምታወዛውዘን ድንቅ ኮከብ። ነገር ግን ይቺ ወጣት በደመቀው የመድረክ መብራት ስር ሆና የምትስቀው ሳቅ ከጀርባው ምን አይነት መሪር ጨለማ ተደብቆ እንደነበር ማን ያውቃል? ነገሩ የሚጀምረው እዚህ ጋ ነው። ራሔል እናትና አባት በሌሉበት ያንን የፈተና ዘመን እንዴት አለፈችው? ለምንድን ነው እናቴ ድንግል ማርያም ናት ስትል ዓለምን ያስደነገጠ ቃል የተናገረችው? ዛሬ የራሔልን መሪር እና ጣፋጭ የህይወት ጉዞ እንዲሁም ኢትዮጵያውያን በኮሜንት የሰጡትን አነጋጋሪና ወቃሽ ምስክርነት እያፈራረቅን በጽናት ሚዲያ በጥልቀት እንመረምራለን። እስከ መጨረሻው አብራችሁ ይቆዩ። ሲቀጥል ምን መሰላችሁ? ብዙዎቻችን ራሔልን ስናያት በድሎት ያደገች ትመስላለች። እውነታው ግን አእምሮን የሚነካ ክስተት ነው። ራሔል በልጅነቷ እናትም ሆነ አባቷን አጥታለች። የወላጅ እቅፍ በናፍቆት እማዬ የሚለው ቃል በግሮሮዋ ላይ በታነቀበት በዛ የመከራ ወቅት ዓለም በፊቷ የጨለመችባቸው ቀናት ነበሩ። ይልቁንም ነገሩ ይበልጥ የሚያመው እዚህ ጋ ነው። ያለ ወላጅ ማደግ በገዛ ሀገርህ ባይተዋር እንደመሆን ነው። ራሔል በሰው እጅ ታይታ በናፍቆት ተገርፋ እና በብቸኝነት ጽዋ ተፈትና ነው ዛሬ ላለችበት ደረጃ የበቃችው። ይህንን መሪር እውነት የሰሙ ተመልካቾች በኮሜንት መስጫው ላይ ያለችውን ሐዘን በለቅሶ ገልጸውታል። አንዱ ተከታይ እንዲህ ሲል ተደምጧል። የእናቷን ፍቅር ሳትጠግብ አድጋ ዛሬ እዚህ መድረሷ ተአምር ነው ሲል፣ ሌላው ደግሞ ራሔል የኢትዮጵያ ሴቶች የጽናት መገለጫ ናት፣ ያለ እናት ያደገችው ጀግና እናት ሆና ትኑርልን በማለት በረከቱን አፍሶታል። እዚህ ጋ ነው ትልቁ ምስጢር ያለው። ራሔል ያንን የጥቁር ጨለማ ዘመን እንዴት ልታልፈው ቻለች? ዛሬ ራሔል በአደባባይ የሰጠችው መልስ ማንኛውንም ተመልካች በድንጋጤ ውስጥ የሚጥል ሆኗል። እንዲህ ተናግራለች። እግዚአብሔር አባት ድንግል ማርያም እናት ሆነው አሳድገውኛል ስትል በግርምት ተናግራለች። ይህ ቃል ተራ ሃይማኖታዊ ንግግር አይደለም። ይህ ቃል መጠጊያ ያጣች መድረሻ የጠፋባት እና በህመም የተሰበረች አንዲት ወጣት ያገኘችው እውነተኛ የነፍስ መድኃኒት ነው። የጽናት ሚዲያ ምርምር ቡድን እንደታዘበው ራሔል ስትራብ ያበላት፣ ስታለቅስ ያበሳት ያ የማይታይ መለኮታዊ እጅ እንደሆነ ዛሬ መላው ህዝብ አምኗል። ይልቁንም ነገሩ ይበልጥ አነጋጋሪ የሚሆነው እዚህ ጋ ነው። ራሔል በልበ ሙሉነት እናቴ ድንግል ማርያም ናት ብላ በሰጠችው ምስክርነት ላይ በማህበራዊ ሚዲያ አንድ ያልተጠበቀ የጥያቄ ናዳ ወርዶባታል። ብዙዎቹ ራሔልን በጀግንነት ቢመለከቷትም ሌሎች ግን እምነቷን እና አለባበሷን ማነጻጸር ጀምረዋል። በእጃችን የገቡት ኮሜንቶች መሪር ጥያቄ አዝለዋል። አንዱ ተከታይ እንዲህ ሲል ተደምጧል። እናቴ ማርያም ናት ካለች የማንነቷ መገለጫ የሆነው ማተቧ የታለ በማለት ወቀሳውን ሰንዝሯል። ሌላኛው ደግሞ በአንደበት ማርያምን እየጠሩ በአካል ግን የቤተ ክርስቲያንን ስርዓት አለመከተል ይቆጫል ሲል ትዝብቱን አስፍሯል። እዚህ ጋ ነው የጽናት ሚዲያ ምርምር ቡድን የታዘበው ምስጢር። ይህ ወቀሳ የመነጨው ከጥላቻ ሳይሆን ህዝቡ ለራሔል ካለው ትልቅ ግምትና ምሳሌ መሆን አለበት ከሚል ፍላጎት ነው። ብዙዎቹ ግን ራሔልን ሲከላከሉ እንዲህ ብለዋል። እምነት በልብ ነው፣ ዋናው ያሳደጋትን ፈጣሪ አለመርሳቷ ነው በማለት ይሟገታሉ። ይህ የማተብና የእምነት ክርክር በራሔል ጌቱ ዙሪያ ያለውን ትኩረት ይበልጥ እንዲገን አድርጎታል። ነገሩ በዚህ ብቻ አላበቃም። ራሔል ዛሬ ንግሥት ሆና የነገን ራዕይ ለትምህርት ሰጥታለች። ትምህርታችሁን አስቀድሙ፣ አትቸኩሉ የሚለው መሪር ምክሯ ዛሬ ባለው የዲጂታል ሩጫ ውስጥ ላለ ወጣት ትልቅ መመሪያ ነው። ይህንን ምስክሯን የታዘቡ ወገኖች በኮሜንት ላይ ያላቸውን አክብሮት እንዲህ ገልጸዋል። ይህቺ ልጅ በአስተሳሰቧም ሆነ በስብዕናዋ ከዕድሜዋ በላይ የጎለመሰች ናት ሲሉ ተደምጠዋል። ራሔል የዘመናችን ወጣቶች ሊረዱት የሚገባው የህይወት መጽሐፍ ሆናለች። በድህነት እና በወላጅ አልባነት ውስጥ ያለፈ ሰው እንዲህ
በአስተሳሰብ ሲረቅ ማየት የሀገር ኩራት ነው ሲሉም ተደምጠዋል። በአጠቃላይ ስንመለከተው የራሄል ጌቱ ታሪክ የኢትዮጵያን እና የጽናትን ኃይል ያሳያል። እኛ እንደ ጽናት ሚዲያ የምናምነው የሰው ልጅ ትልቁ ሀብት ድምፁ ሳይሆን በውስጡ የያዘው ያ የማይበገር እምነቱ ነው። ራሄል ጌቱ በትህትናዋ ነገሰች፣ በጽናቷ ታሪክ ሰራች። ስኬት የሚደምቀው እንደ ራሄል ስህተትን ሳይሆን እውነትን ሲመሰክሩ ብቻ ነው። የህዝቡ የማተብ ወቀሳ ቢኖርም ራሄል ያሳየችው የልጅነት ጽናት ግን የማይካድ የታሪክ ወርቅ ነው። የጽናት ሚዲያ ቤተሰቦች ዛሬ በጥናት ያቀረብነው ይህ የራሄል ጌቱ መሪር እውነት እና በኮሜንት የተነሳው የማተብ ውዝግብ በእናንተ አይን እንዴት ይታያል? እናቴ ድንግል ማርያም ናት ላለችው ራሄል የህዝቡ የማተብ ወቀሳ ተገቢ ነው ትላላችሁ? የራሄል ጌቱ ጽናት ለዛሬው ትውልድ ምን ያስተምራል? ሐሳባችሁን በሰከነና በጥበብ ቃላት በኮሜንት አጋሩን። ለጽናት ሚዲያ አዲስ ከሆናችሁ ሳብስክራይብ ማድረጋችሁን እንዳትረሱ። አገራችንን ሰላም ያደርግልን። በያላችሁበት በሰላም ቆዩ።